ሰላም ጤና ይስጥልኝ። ተፈራ አበራ ነኝ። እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ የምናወራው ስለ አንድ አብዮታዊ ቴክኖሎጂ ነው። ለኢትዮጵያ አምራቾች አዲስ ተስፋ ስለሆነው ስለ ጄሚናይ ኤአይ። በኢትዮጵያ ውስጥ ፋብሪካን ማስተዳደር ምን ያህል ፈታኝ እንደሆነ ሁላችንም እናውቀዋለን። የውጭ ምንዛሬ እጥረት፣ በድንገት የሚበላሹ ማሽኖች፣ የሰለጠነ የሰው ኃይል ማነስ፣ እነዚህ ሁሉ የዘውትር ራስ ምታቶቻችን ናቸው። እስኪያስቡት ግን ይህንን ሁሉ ችግር የሚያቃልል ስራችሁን የሚያቀላጥፍና ወጪያችሁን በእጅጉ የሚቀንስ አንድ ቨርቹዋል አሲስታንት ብታገኙስ? ዛሬ የምናወራው ስለ ጄሚናይ ኤአይ ነው። እስኪ አብረን እንዴት እንደሚሰራ እኔ መጀመሪያ የምናየው ስለ ጥገናና ስለ ማለዋወጫ ነው። ሁላችንም እንደምናውቀው አንድ ትልቅ ማሽን በድንገት ቢበላሽ ቴክኒሽያን ከውጭ ሀገር እስኪመጣ መጠበቅ ግድ ይሆን ነበር። ይህ ደግሞ ብዙ ዶላር ይጠይቃል፣ ምርትም ይቆማል፣ ጊዜም ይፈጃል። አሁን ግን በጄሚናይ ነገሮች በጣም ቀላል ሆነዋል። ማሽኑን የእንግሊዝኛ ማኑዋል ፎቶ በማንሳት ብቻ በቀጥታ ወደ አማርኛ መቀየርና ችግሩን መጠየቅ ይቻላል። ለምሳሌ ይህ ማሽን ቀይ ማብራት እያበራ ነው፣ እንግዳ የሆነ ድምፅ ያሰማል፣ ችግሩ ምንድን ነው ብላችሁ ጄሚናይን ብትጠይቁት የማሽኑን ማኑዋል በሴኮንዶች ውስጥ አንብቦ ደረጃ በደረጃ መፍትሄውን ግልጽ በሆነ አማርኛ ይነግራቸዋል። ቴክኒሽያን ከውጭ እስኪመጣ ስትጠብቁ የራሳችሁ ባለሙያዎች ችግሩን እንዲፈቱት ያስችላል። ይህ ማለት በሺዎች የሚቆጠር ዶላርና ውድ ጊዜን መቆጠብ ማለት ነው። ሁለተኛው በጣም ወሳኝ ነጥብ ደግሞ የጥሬ ዕቃ ብክነትን መቀነስ ነው። ጥሬ ዕቃ የምናስመጣው በውድ ዋጋ በከባድ የውጭ ምንዛሬ እጥረት ውስጥ ሆነን ነው። በተለይ በጨርቃጨርቅ ወይም በቆዳ ዘርፍ ለተሰማራቸው አምራቾች ጄሚናይ የተሻለ የመቁረጥ ንድፍ ወይም ካቲንግ ፓተርን በመስጠት ብክነትን በእጅጉ ይቀንሳል። እስኪ አንድ ምሳሌ ልስጣችሁ። 1 ሜትር በ2 ሜትር ስፋት ያለው ጨርቅ አለኝ። በዚህ ጨርቅ 5 ሸሚዞችን ማውጣት እፈልጋለሁ። እንዴት ልቁረጠው ብላችሁ ጄሚናይን ብትጠይቁት ትንሽ እንኳን ጨርቅ እንዳያባክን አድርጎ ምርጡን የመቁረጫ መንገድ በስዕል አስደግፎ ያሳያቸዋል። ይህ ማለት ከጥሬ ዕቃችሁ የበለጠ ምርት ታገኛላችሁ፣ ወጪያችሁ ይቀንሳል፣ ትርፋችሁ ደግሞ ይጨምራል። ሶስተኛው ደግሞ ቢሮ ውስጥ ላላችሁ ስራዎች ነው። ለኤክስፖርት የሚሆኑ ደብዳቤዎችን ለመጻፍ፣ የጉምሩክ ሪፖርቶችን ለማዘጋጀት ወይም ከውጭ ገዢዎች ጋራ ለመደራደር ጥሩ የእንግሊዝኛ ቋንቋ ችሎታ ወይም የሕግ ባለሙያ ያስፈልግ ነበር። አሁን ግን ጄሚናይ እነዚህን ሁሉ ስራዎች ያቃልላቸዋል። ለጀርመን ገዢ የሚሆን ዋጋችንን የሚገልጽ ፕሮፌሽናል የሆነ የቢዝነስ ደብዳቤ ጻፍልኝ ብትሉት በሴኮንዶች ውስጥ ያዘጋጅላቸዋል። የውጭ ኮንትራት ውሎችንም ሰጥታችሁ እንዲገመግምና አደገኛ ሊሆኑ የሚችሉ ነጥቦችን እንዲያወጣላችሁ መጠየቅ ትችላላችሁ። ይህ የሕግ አማካሪ ለመቅጠር የሚወጣውን ወጪ በእጅጉ ይቀንሳል። ታዲያ ይህንን ሁሉ ለመጠቀም የግድ የአይቲ ባለሙያ መሆን ወይም ኮምፒውተር ሳይንስ መማር አይጠበቅባቸውም። በጣም ቀላል ነው። አንደኛ ጎግል ጄሚናይ ብላችሁ በስልካችሁ ወይም በኮምፒውተራችሁ ግቡ። ሁለተኛ የማሽኑን ፎቶ ማኑዋል ወይም የጻፋችሁትን የቢሮ ሰነድ ጫኑ ወይም አፕሎድ አድርጉ። ሶስተኛ በአማርኛ ጥያቄያችሁን ግልጽ አድርጋችሁ ጠይቁ። በቃ መልሱ በደቂቃዎች ውስጥ ይመጣላቸዋል። ቴክኖሎጂ የቅንጦት አይደለም፣ ለአምራች ኢንዱስትሪ የመኖርና ያለመኖር ጉዳይ ነው። ዛሬውኑ ሞክሩትና ልዩነቱን እዩት። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁ ላይክ እና ሼር ማድረግ እንዳትረሱ። ለፋብሪካችሁ ወይም ለቢዝነሳችሁ እንዴት መጠቀም እንዳለባችሁ ጥያቄ ካላችሁ ከስር ኮሜንት ላይ ጻፉልኝ። ስለተከታተላችሁኝ ከልብ አመሰግናለሁ። ቸርን ሰንብት።